ያኔ ከልጅነታችን እንደዚህ አይነት ማይጠቅሙ ነገሮችን ባንማር አሁን ላይ እየተበደረስን፣ ይሄም አንዱ ራሳችንን ከሌሎች ጋር እንድናነጻጽር ብዙ ፕሮግራም ሆነናል። ይህን ነገር ደግሞ አሁን ላይ እኛን በጣም እየጎዳ ነው። ራሳችንን ከሌሎች ጋር ማነጻጸር፣ እኛ የምንችለውን የምናደርገውን ነገር ማድረግ ሲገባን ሌሎችን እያስመሰልን መኖር ማለት ነው። ይሄን ነገር ራሳችን ያመጣነው ነገር ሳይሆን ብዙ ሰዎች ፕሮግራም ያደረጉ ነገር ነው። ለዚህ ደግሞ ራሳችሁን ከሌሎች ጋር ማነጻጸር የራሳችሁን አቅም፣ ጉልበት፣ ክሬቲቪቲ፣ ኮንፊደንስ በደንብ ስለሚቀንስ ራሳችሁን ከሌሎች ጋር አታነጻጸሩ። እኔም በበኩሌ ከትናንትናው ዛሬ ላይ የተሻልኩ ለመሆን መስራት እንጂ የሚጠበቅብኝ ራሴን ከሌሎች ጋር በማነጻጸር ህይወቴን በፍጹም ለማባከን ፋታ አልሰጥም።